السلام عليكم ورحمة الله وبركاته زاري يجلاتشو يقربوت بروغرام አብዛኞቻችን በብዙ በሽታዎች ተፈትነን ሊሆን ይችላል በሲህር ሊሆን ይችላል በደም ብዛት ስኳር ብዛት ኩላሊት የመሳሰሉ በሽታዎች ተይዘን ሊሆን ይችላል ለነዚህ ሁሉ መድኃኒት እስልምናችን አስቀምጧል ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ لكل داء دواء አሉ ረሱላህ ሰለላሁ ዐለይሂ ወሰለም ለእያንዳንዱ ህመም ወይም ለእያንዳንዱ በሽታ ምን አለው አሉ ረሱላህ ሰለላሁ ዐለይሂ ወሰለም ህክምና ወይም መድኃኒት አለው ሲሉ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል ማለት ነው። ስለዚህ ቁርአንና ሐዲስ መድኃኒት ካስቀመጠልን ይህን መድኃኒት ሁላችን መጠቀም ይኖርብናል። መጀመሪያ ማሟላት ያለብን ነገር ለእያንዳንዱ በሽታ መድኃኒት እንዳለው አይምሮአችንን ማሳመን አለብን ማለት ነው። ዛሬ በህብረተሰባችን በሙስሊሙ ኡማ አንድ በሽታ አለ። ይህ በሽታም በምን ይጠፋል ከተባለ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለዚህ በሽታ መድኃኒት አስቀምጧል ማለት እሱ ምንድነው? ጅህልና ነው፣ አለማወቅ በህብረተሰቡ ተሰራጭቶ ይገኛል። አለማወቅ ደግሞ የሚያመጣው ጥፋት በጣም ከባድ ስለሆነ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? ያ አላዋቂነት ወይም ጅህልና አላዋቂነት እኮ በሽታ ነው አሉ። ለሱ ደግሞ መድኃኒቱ ሱአሉል ዑለማ ዑለሞችን መጠየቅ ነው ሲል ያላህ መልእክተኛ መድኃኒቱን አስቀመጡት ማለት ነው። አንድ ታሪክ ላውሳላችሁ። በረሱላህ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። እሱ ምንድነው? ሰሃቦቹ ወደ አንድ ጦርነት ይሄዱና አንድ ሰሃባ ጭንቅላቱ ጋር ይፈነከታል ወይም ቁስል ይወጣበትና ሰሃቦችን መጥቶ ይጠይቃቸዋል። ምን ይላቸዋል? እኔ እንደምትመለከቱት ጭንቅላቴ ላይ ቁስል አለ፣ ከታጠብኩኝ ልሞት ወይም ልጎዳ ስለምችል ተይሙም ይፈቀድልኛል ወይ ብሎ ሲጠይቃቸው ሰሃቦች ምን ብለው መለሱለት? ያለ እውቀት ማለት ነው። አይሆንም፣ አይበቃልህም፣ ውሃ እያለ እንዴት ተይሙም ታደርጋለህ ብሎ መለሱለት። ከዛ ይሄ ሰሃባ ምንም አማራጭ አልነበረውም፣ ሻወር ወሰደ፣ በዛው ወደ አኺራ ሄደ ማለት ነው። ከዛ ዘመቻ ሲመለሱ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጥተው ይህንን ክስተት ሲነግሯቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተቆጥተው ተናገሯቸው ማለት ነው። እንዴት ትገሉታላችሁ? እሱን የማይሆን ፈትዋ ሰጣችሁ፣ ላላዋቂነት እኮ መድኃኒቱ መጠየቅ ነው ሲሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መለሱላቸው ማለት ነው። ስለዚህ ምንም አይነት ነገር ሲከሰት ዑለማን መጠየቅ አለብን ማለት ነው። የአላህ መልእክተኛም ለነዚህ ሰሃቦች ምን አሏቸው? ይህ ሰሃባ እኮ የገደላችሁት ሰሃባ እኮ ምን ማድረግ ይበቃለት ነበረ? ቁስሉ ላይ በሆነ ነገር ይጠቀልለውና ሌሎች ሰውነቶችን ይታጠብና ጸጉሩን ማበስ ይፈቀድለት ይበቃለት ነበር ብሎ ይህንን ትምህርት ሰጧቸው ማለት ነው። ስለዚህ ላላዋቂነት መድኃኒቱ ምንድነው? ዑለሞችን መጠየቅ፣ ዑለሞች ጋር ቁጭ ብለን መቅራት ይኖርብናል ማለት ነው። በአብዛኛው ህብረተሰብ ላይ የተሰራጨው በሽታ ይህ ነው። ይህንን በሽታ ደግሞ የምናጠፈው ረሱላህ ሰለላሁ ዐለይሂ ወሰለም መድኃኒቱን ነግረውናል። መማሩ ዑለማን መጠየቅ ነው። ዑለማን ከሚጠይቁት አላህ ያድርገን። ወሰላሙ አለይኩም ወራህመቱላህ